ቤቱ አበሳ የቂሊንጦ ሚስጥሮች ገራፊዎችና ጭካኔያቸው የግርፋቱ ጠባሳዎች እጆቹ ከመሬት ጋር በሰንሰለት ተጣብቀው ያለ ከታሰረ 3 ዓመት ሊሞላው ሲል በፈገግታ ተሞልቶ ደስ ይበላችሁ የሚል ደብዳቤ ጻፈ። ከእስር ቤት ውስጥ 16 ጊዜ ደስ ይበላችሁ የሚል ደብዳቤ ለቤተሰቦቹ የሚጽፍ የለም። ጳውሎስ ደስ ያለው በእስር ቤት ስቃዩ አልነበረም። ደስ ይበላችሁ ያለው በጌታ ነው። ያላጣው ባለጸጋ ንጉሥ ወደ ድንኳኗ ወደ እግዚአብሔር ቤት እንሂድ ስላሉት ደስ አለው። መንፈስ ቅዱስ አሐዱ አምላክ አሜን። የማንብላችሁ ወግ ነው። የወጉ ርዕስ ደስ ይበላችሁ። ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 4 ከቁጥር 4 ላይ ሁልጊዜ በጌታ ደስ ይበላችሁ ካለ በኋላ ደግሜ እላለሁ ደስ ይበላችሁ አለ። አንዴ ደስ ይበላችሁ ካለ ቢበቃ በዛው አረፍተ ነገር ላይ ጨምሮ ደስ ይበላችሁ ማለት ለምን አስፈለገ? ለነገሩ ቅዱስ ጳውሎስ ለፊልጵስዩስ መልእክቱ ላይ ደስ ይበላችሁ ያለው በዚህ አረፍተ ነገር ላይ ብቻ ነበረ። በጣም አጭር በሆነው ባለ 4 ምዕራፉ ለፊልጵስዩስ ሰዎች በጻፈው ደብዳቤው ላይ ቅዱስ ጳውሎስ 16 ጊዜ ደስ ይበላችሁ፣ ደስ ይበለን፣ ደስታዬ ተፈጸመ፣ ደስ ብሎኛል፣ ደስ አለኝ፣ ደስታ፣ ደስ ብሏል። በዚህ ምክንያት የፊልጵስዩስ መልእክት ቤተክርስቲያናችን የደስታ መልእክት ብላ ተጠራዋለች። ይህንን የምትሰሙ ሁሉ እኔም ከሐዋርያው ጋር ልላችሁ እወዳለሁ፣ ደስ ይበላችሁ። ምናልባት በዚህ ሰዓት በከባድ የመንፈስ ጭንቀትና ችግር ውስጥ ያለ ሰው ወይንም በተስፋ መቁረጥ ውስጥ ያለ ሰው ይህንን የቅዱስ ጳውሎስ ደስ ይበላችሁ የሚል ጥሪ ሲሰማ አንተ ደልተዋል ወዳጄ፣ እኔ እንኳን ደስ ሊለኝ ሰማይ ምድሩ ተደፍቶብኛል ማለቱ አይቀርም። የሚገርመው ግን ይህንን 16 ጊዜ ደስ ይበላችሁ የሚል መልእክት የጻፈው እስር ቤት ውስጥ ሆኖ ነበረ። እግሩ በሚቀዘቀዝ ብረት ውስጥ ሆኖ በሚከረክር ብረት ታስሮ እጆቹ ከመሬት ጋር በሰንሰለት ተጣብቀው ያለ ከታሰረ 3 ዓመት ሊሞላው ሲል በፈገግታ ተሞልቶ ደስ ይበላችሁ የሚል ደብዳቤ ጻፈ። እስር ቤት ውስጥ ያለ ሰው ደብዳቤ እንዲጽፍ እድል ቢሰጠው ምን ብሎ የሚጽፍ ይመስላችኋል? የእስር ቤቱ አበሳ የቂሊንጦ ሚስጥሮች ገራፊዎችና ጭካኔያቸው የግርፋቱ ጠባሳዎች የሚል አይነት የደረሰበትን መከራና ስቃይ አይጽፍ ይሆን? ያም ባይሆን ለቤተሰቦቹ ሲጽፍ ኧረ ቁንጫውን አልቻልኩትም፣ ምግቡ አልተስማማኝም፣ እገሌ ምነው አልጠየቀኝም፣ እነ አንቶኒስ ማይጠይቁኝ ለምን ይሆን? ያስተዛዝበናል፣ ይህም ቀን ያልፍናል የሚል ወቀሳም ሊጨመርበት ይችላል። ይህም ይሁንና ከእስር ቤት ውስጥ 16 ጊዜ ደስ ይበላችሁ የሚል ደብዳቤ ለቤተሰቦቹ የሚጽፍ የለም። እንደዛ ብሎ ቢጽፍ እንኳን ቤተሰቦቹ አይምሮ ሳይነካ አይቀርም፣ አይ እነዚህ ሰዎች የሆነ ነገር ሳይወጉት አይቀርም፣ ራሱን ሊያጠፋ ይሁን ብለው ይጨነቃሉ እንጂ የእስር ቤቱን እንኳን ደስ አላችሁ ከቁም ነገር ቆጥረው እንኳን አብሮ ደስ አለን አይሉ። ቅዱስ ጳውሎስ የጻፈውን ደብዳቤ ግን ቤተክርስቲያናችን ከማንበብ አልፋ በመጽሐፍ ቅዱስ ውስጥ ታካታለች። ጳውሎስ ደስ ያለው በእስር ቤት ስቃዩ አልነበረም። ደስ ይበላችሁ ያለው በጌታ ነው። ከሚደርስበት መከራ በላይ የደረሰለት ፈጣሪ በልጦበት በውስጡ ደስታ ተሞልቶ ስለፈሰሰ ከታሰሩት አልፎ ውጪ ላሉት ክርስቲያኖች ደስታን እስከ መመኘት ደረሰ። ይህንን መልእክት ጭንቅ ብላችሁ የምትሰሙ ሁሉ ጳውሎስም እንደናንተ ጭንቅ ላይ ሆኖ ደስ ይበላችሁ እያለ ነው። እግዚአብሔርን ስታስብ መከራ ሁሉ ትንሽ ይሆንልሃል። ጳውሎስን በቀዝቃዛ ጉድጓድ ውስጥ ሆኖ ደስታ ያሰጠመው ፈጣሪውን አስቦ ነበረ። እግዚአብሔር ከእነርሱ ጋር ስለነበረ ውጪ ላሉ ክርስቲያኖች በደስታ ጸልያለሁ አለ። እርሱ በሌለበት በተለያየ ምክንያት ወንጌል ይሰበካልና ደስ ብሎኛል አለ። እስር ቤት ውስጥ መጥተው ላልጠየቁት ሰዎች ደግሞ አሁን ከጊዜ በኋላ ስለኔ ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል፣ ጊዜ አጣችሁ እንጂ ማሰብስ ታስቡ ነበር እያለ በደብዳቤው አጽናንቷቸዋል። የዚህ ሁሉ ደስታ ምንጩ ከመከራው በላይ እግዚአብሔርን ማየቱ ነበር። ዳንኤል ከአናብስት ጋር ሲተኛ ያየው የአናብስቱን ጥርስ ሳይሆን
ፈጣሪውን ነበረ። ቅዱስ እስጢፋኖስ ድንጋይ ሲወርድበት ገለባ የመሰለው በቀኝ እጃቸው ከያዙ ትልቅ ድንጋይ ይልቅ በእግዚአብሔር አብ ቀኝ ያለውን እየተመለከተ ስለነበረ ነው። እምነት እንዲህ ነው። ጳውሎስ እጅ እግሩ ከውርጅ ከመታሰሩ በላይ ያየው እግዚአብሔርን ነበር። ወዳጄ ምናልባት በሕይወት የተጫነብህ ድንጋይ ሊውጥ የደረሰ አንበሳ አይጠፋም። ጳውሎስና እርሱ መሳይ ቅዱሳን ጥሪ ያቀርቡልሃል። ሁልጊዜ በጌታ ደስ ይበልህ። ክርስትና የመጨነቅና የመጨፍገግ ሳይሆን የደስታ ሃይማኖት ነው። የተፈጠርነው ለደስታ ነው። እግዚአብሔርም ማንም ሊነጥቀ የማይችለውን ደስታ የሚሰጥህ አምላክ ነው። ለእግዚአብሔር በደስታ ተገዙ ተብለናልና። ወንጌል የደስታ ነው። ወንጌል የሚጀምረው ድንግሊቱን ደስ ይበልሽ እረኞችንም ደስ ይበላችሁ በማለት ነበረ። ጥምቀቱንም በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ምስክርነት አለበት። ክርስቶስ መከራን ሲቀበልም ነውርን ንቆ በፊቱ ስላለው ደስታ በመከራ ታግሶ ነበረ። በክርስቶስ የማመን የመጨረሻው ግብም ወደ ጌታ ደስታ ግባ የሚለውን የሕይወትን ቃል መስማት ነው። ጳውሎስ ደስ ይበላችሁ አለ። ቅዱስ እንጦንስ የጳውሎስን ቃል ሲያብራራ እንዲህ ይላል፣ በጌታ ደስ ይበላችሁ በአመፅ አይደለም፣ በዘላለም ተስፋ ደስ ይበላችሁ በሚረግፉ አበቦች አይደለም፣ በእውነት ደስ ይበላችሁ በዓለም አይደለም። ደስታ ማለት ይህ ነው። የቱንም ያህል በምድር ላይ ብትቆይ እግዚአብሔር ቅርብ ነውና አትጨነቅ ይላል። መጽሐፍ ቅዱስ ብዙ አይነት ደስታ አለበት። ወዳጄ አንተ አንዱን ደስታ መርጠህ ደስ ይበልህ። ዳዊትን ተመልከተው። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ይልሃል። ልብ አድርግ፣ ጎልያድን ግንባሩን ብዬ ስጥለው ደስ አለኝ አላለም። ንጉሥ ሆኜ የተቀባው ቀን ደስ አለኝ አላለም። እሱ ደስ ያለው ወደ እግዚአብሔር ቤት እንሂድ ያሉት ቀን ነው። እኔ እኮ ንጉሥ ነኝ፣ ስራ ይበዛብኛል፣ ባይሆን እናንተ ሂዱ፣ እኔ በገንዘብ ልርዳችሁ አላለም። መሄጃ ያላጣው ባለጸጋ ንጉሥ ወደ ድንኳኗ ወደ እግዚአብሔር ቤት እንሂድ ስላሉት ደስ አለው። እዛ ሄዶ ዙፋኑን አዘርግቶ መንግስትን በመወከል መንግስት ለእምነት ተቋማት ትኩረት ይሰጣል የሚል እግዚአብሔር ላይ የመመጻደቅ ቅብርር ያለ ንግግር ለማድረግ ፈልጓል ነበር። እርሱ የፈለገው በእግዚአብሔር ስር ለመውደቅ ነበር። ከአላፋት ይልቅ አንዲት ቀን ትሻላለች፣ በኃጢአተኞች ድንኳን ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩኝ አለ። የዕንባቆምን ደስታ ተመልከተው። ምንም እንኳን በለስ ባታፈራ፣ በወይኑ ፍሬ ባይገኝ፣ የወይን ሥራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎችም ከበረት ቢጠፉ፣ ላሞችም በጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ ይላል።